ልጆቼ የአስቱ ማስታወሻ የቀረኝ ብቸኛ ልጅ ሂሩ ብቻ። የልጄን አደራ ክብሮሜ ላንተ ሰጥቻለሁ። አባዬ እንዳስጨነቅኩ አውቃለሁ። ማን አልከኝ? አባ ምን ነው አባ ብለህ ሁለተኛ ጠራኛለህ ብዬ አስቤም ነበር። እንደሱ አትበል አባ፣ እንዳስከፋው አውቃለሁ። በጣም ይቅርታ። አንተ ምንም አላጠፋም። ሁሉም ጥፋት የኔ ነው። አባ እንደሱ አትበል። ሁላችንም አጥፍተን ነበር። እማዬ እኔ ከሰማሁ እንደማልረጋጋ ስላወቀች ነበር የደበቀች። አንተ ምንም አላጠፋ። ልጄ በጣም ነው የምወድህ። እሺ እኔም እወድሃለሁ አባ። እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳኋቸው። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። አዎ ቤተሰብ እኮ ምንም ቢሆን ቤተሰብ ነው። በቤተሰብ ውስጥ መሰበረኛ ብቻ ነው ብለን ካሰብን ለሌላኛችን ጸጸትና ብቸኝነትን እንደዚህ አይነት ስሜት እናጋባለን። አዎ ኪራይ፣ ሁላችንም አጥፍተናል። ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ምንም ጥፋት የለም። በቃ እግዚአብሔር የፈቀደውን ይሁን። እናቴን እያሰብን ህይወት ይቀጥላል። አሏሽ ልጄን ህይወቱን አበላሸው ብዬ በጣም ሰግቼ ነበር። አባዬ እንደዚህ ስላስጨነቅኩ በጣም ይቅርታ። አይገባም፣ ግን እባክህን የህይወትን አጋር ሚስትህን እንዳትተዋት። የክፉ ጊዜ ስንቅ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍ ናት። ጽናቴን አንድም ቀን እንዳትወቅሳት። የእኛን ፈቃድ ለመሙላት ስትል ነው ይህን ሁሉ የሆነችው። አባ እኔ እኮ ያለ እሷ ባዶ ነኝ። እንዴት እተዋታለሁ? ኑ እስኪ ተያያዙ። ኔቼ በሀዘንም በደስታ በማንኛውም ጊዜ እንዳትለያዩ አደራ። እረ ተመስገን ነው። ኪራን እንደዚህ ሆኖ ማየቱ ራሱ ለእኔ ትልቅ ተስፋ ነው። በጣም እንጂ ለጋሽ ደውዬለት ነበር እና ከኪራ ጋር አውርተናል አለኝ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ጋሽ መሀል ምንም አይነት ክፍተት አለመፈጠሩ። በጣም ከዚህ በኋላ አንቺም ደስተኛ አድርጊ። ከዚህ በኋላማ የምኖረው እኮ ለሱ ነው። ህይወት እኮ የምትኖሪለት ሰው ስትኖር ጣፋጭ ናት። በጣም እንጂ። ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽማ? ያው ከሞት የሚያመልጥ የለም። የሆነው ደግሞ ፈጣሪ ይሁን ያለው ነገር። እሱማ ልክ ነሽ። ምንም ማድረግ አንችልም። በቃ እሱን ተይው፣ አሁን እንርሳው። እሺ ተውኩት። እና ሰኒ ብቻዋን ሳሎን ይህኔ ተናዳብናለች። እሺ በቃ እኔ ልሂድላት። እሺ ለብቻ መሳቅ በህግ የተከለከለ ነው። እና ላልቅስ? እንደዛ አላልኩኝም። ሰኒ ነው አስምሽ? አዎ። ምን ነው? አይ ምንም። ግን ምን ሆነሽ ነው? ምን ሆንኩ? ምንም። ታይ በቃ እሺ። እሺ ተውኩት። ወይ ጉድ! ምን ነው? ምንድን ነው የሚያስቅህ? አይ ምንም። የመልስ የምትመሆኑ ነው? እንደዛ ነው። ስሚ በእናትሽ ኪራ፣ ሰሞኑን ወርክ ሌለ እየደበረኝ። አንዳንዴ እኮ እንደዚህ ነው፣ ስራ ያዝጋል። ለነገሩ እሱን ቢሳይለኝ እኔም ቢያለሁ። ይሄ ደግሞ ምን ማለት ነው? አሁን እሱን ተውና እንዴት ነው ታዲያ ቤትና ቤት መሆኑ? አንቺ ሲንግል ማም ቆንጆ ነው። እንዲህ ከተመቸሽማ በቀልሽ ነጠላና
ይሄ ምንድነው ስሙ ሴቶቹ የሚለብሱት? ቀሚስ አመጣልሃለሁ። ቀሚስን ትለብሳለህ፣ ነጠላን ትቋጫለህ። ያስጠላል። አሁንም ቡርት ይዛለህ። እኔ ለቀቀኝ ብዬዋለሁ። እሱ ሊፋታኝ አልቻለም። ወዶ ይሆናል። አንተ ድምፅህን ቀንስ። ለምሩ እንዳትሰማባት ቺት ያደረኩባትን መስራት ተምትሉ አጣጣመች እና በቃ ይብቃ። ሻይ ጥቁር በጥቁር ምናችሁ ነው እመጣለሁ ብላችሁ እስካሁን የቆያችሁት? ኧረ ሰኒ ተረጋጊ ብዬሽ ነው። ቅድም ምን አለኝ መሰለሽ? ቶሎ ማትናደጂ አታስመስይ፣ ቶሎ ነው የምትናደጂው አላለ መሰለሽ? ክብሮም ነው እንደዛ ያድ እና እዚህ ቤት ከሱ ውጭ የሚያሞሱ አለ? ኧረ አንቺ ልጅ ሰውዬው እኮ በሳይኮሎጂ ነው የተመረቀው። ድሮም የተማረ ሰው ጤነኛ አይደለም። እናንተ ሳቁ ምን አለባችሁ? ቆይ ምን ብሎሽ ነው ሰኒ? ውሽ ተወኝ በቃ እኔ ወደ ውስጥ በገባስ ቆይ ምን ብሏት ነው ልጅቷ እንደዚህ ተናደደች? እኔ ምን አውቃለሁ ብለሽ ነው? በቃ ያው አሁን እንደለመደችው ልትጋባልሽ ነው። አይ ሰኒ በቃ ቶሎ ነው የምትበሳጨው። አይ ሰኒ ልትበላ ነበር እኮ። ቆይ ምን ሆነ? እኔ ምን አውቃለሁ? ከክብሮም ጋር ተጣልታ ይሆናል። አሁን እስኪ እንደው ከዛ ፋራ ጋር ሰው ልጅ ይጣላል? አናዷት ይሆናል። ብታይ ምግብ ራሱ አልበላችም። አሁን ነገሩ አይቻታለሁ። 4 ቁርጥ ብቻ ነው የበላችሁ። አንተ ረፍ። እኔ እንደ በፊቱ ነው ያልኩት። ምን አለበት እንደው ከሷ ላይ ቀነሳ ትንሽ ያፕቴት ላንቺ ብትሰጥልኝ? እኔ እኮ በላለሁ። ሰው ደግሞ እንዳቅሙ ነው የሚበላው። እና ታዲያ አንቺ እኮ ይኸውልሽ ከአራስ ልጅ እኩል ጀመረ ደግሞ ዛሬ ያልነከስኩ መሰለኝ። አሁንም ይኸውልሽ ልክ እንደ ቡና ሱስ ሰዓት እየጠበቀ ያዛገኝ ጀምሯል። እና አሁን ሰዓት ደርሶብን አይመስልሽም? ጉድ እኮ ነው። ሰው እንዴት መነከስ ያምረዋል። ኧረ እንተኛ፣ እኔ በጣም ደክሞኛል። እሺ መጀመሪያ ግን እግርሽ ልጠብሽ። አይሆንና የራሴ ነኝ የምታጠበው። እነዛ የሚያማምሩ እግሮችንማ ማጠብ አለብን። ማለት አልገባኝም። ያው እንግዲህ ለከፋ መስሏት ይሆናል። አሁንም አልገባኝም። ቆይ በለክፋት ስነ ምን ያሰኛል? ሰኒን ቀስ እያልክ ታውቃታለህ። እንደውም አሁን በደንብ ለውቃት ጓጓኝ። አይዞህ ነገ እጠራታለሁ፣ በዛውም ይቅርታ ትጠይቃታለህ። ይቅርታ ይቅርና ባይሆን ጥረትና በደንብ እናወራለን። እንደሱ ይሻላል። ያለበለዚያ የጸም ሜዳ ተከራይታ ይኸውልህ የፋይቱን ትኬት ቆርጣ ነው የምትልክልህ። በሉ ለማንኛውም እኔ ልተኛ። እሺ አንቺ ልጁን እንዴት ነው እንደዚህ ክው ያደረገችው? እሱን ያስደነገጣት እንጂ እሱ ነው እንጂ አታዩም እንዴት ክው እንዳለ? ሰኒን ያስደነገጣት አልኩክ። እሱን ነገ ስትመጣ እንጠይቃታለን። እሺ መጣሁ። እዚህ ይኸው ልብሴን ራሱ አልቀየርኩም እኮ። አሁን ማን ይሙት መቼ ጣፍጦልኝ የሚያውቀው ምግብ ነው ነይና ግዢኝ የምትይኝ? እሺ በቃ ከዚህ በላይ አይደለም። እኔ የምልሽ ምሩስ ግን ምን ነው በጣም አመማት? አው አይ ትናንት ደህና ነበረሽ ብዬ ነው። በቃ እሺ መጣ። እሺ ወይ ወይኔ በእናትሽ ክኖሮቹን አረሳው። አይ በእሺ በቃ ገዝተሽ ነው። እኔ እኮ ቀሚስ ባለብስ ኖሮ ገዝቼልሽ እመጣለሁ። መቼ ሆንክ ከቀሚስ ጋር የምትታረቂው? ለምን እንደሆነ አላውቅም። እዚህ ውስጥ በተለይ ስገባ እግሬ ይጣበቃ ነው ይመስለኝ። በይ በቃ እሺ ገዝቼ ልምጣ። የሰራሁትን ቅመሹ፣ የጎደለ ነገር ካለ ጨምሪሽ። እንጀራ ነው ቀምሱ እንደተመቸሽ። በይ እሺ ቶሎ ነይ። የወጡ መዓዛ ከሩቅ ይጣራል። አውደ ዓመት ይሸታል። ከሰሪዋ ነው ማለት ያው ሙያ ሲኖር የሽሮ ቁሌት ራሱ ዶሮ ነው የሚለው። እዚህ ጋር ግን የመስታው ቁሌት ነው የሚታየኝ። ምን ማለት ነው? አይ ምንም፣ ከወጡ በላይ መልክሽ ለጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንም እኮ አየኸው። ምኑን? የወጦቹ ሽታ አይደለም ዲያስፖራ ሎካል ያገሬን ሰው አውደ ዓመቱን አስናፈቀው እኮ። መልስ አታጪም? አዎ የብዙ ሙያ ባለቤት ነኝ።
እሺ እስኪ ይሄንን ወጥ ለመስራት ምን ተጠቀምሽ? ብዙ ነገር ለምሳሌ ኮሰረት ኮሰረት ምን ያስቃል? አይ ምንም እዚህ ቤት የወጡ ባለቤት ልብስ እንጂ ባለሙያው የለም ብዬ ነው። ግልፍጥ ብርቁ ነው እንደመሳሳት ደግሞ ኮሰረት ምን ነበር? አንቺ ኮሰረት ምን ነበር? ቆየው አይደል? የራስሽ ጉዳይ። አዎ ምን ሆነሽ ነው? ምን ሆነሽ ነው አንቺ ራስሽ እንዴ? በይሽ ቀመሽ ቆንጆ ነው? ቆንጆ ነው። በቃ ምንም አይጎልማ። ከኖሩ ተጨምረበታ። በይሽ ሰራችሁ ሰኒ ኧረ ሰኒ ንቂ በእግዚአብሔር ይሄ ኮሰረት ራስ አንቺ እስኪ ዋርጊላት። ኧረ እየቃዠች ነው። ኮሰረት አለች እኮ ወይኔ ጉዴ ወይኔ ጉዴ እግሬ ወይኔ እጂ እግሬ ደህና ነው? እጂ ደህና ነው። ተመስገን ጌታዬ። ምንድን ነው የሚያስቃችሁ? ሰኒ ምን ሆነሽ ነው እንዴ? ይሄ ቬሎሽ ጠልፎኝ ነው። ቬሎ? የምን ቬሎ? ሺቲው ነው። እኔ እኮ ሲረዝማት ጊዜ እሷ አጥራ ነው ብዬ ነበር። ለካ ሺቲውም ረጅም ነው። ከሁለተኛ ደረጃ ላይ ወርቀሽ ነው እንጂ እኮ ተርፈሻል። እና በደንብ እንድጎዳ ከሁለተኛ ፎቅ ላይ ይሆንልህ። ሰኒ ደህና ነሽ አይደል? ተይኝ በእናትሽ ልሂድበት። ወይኔ እግሬ ተሰብሯል። ወይኔ እግሬ እኔ አላደረም እኮ ስላት እንዴ እኔም እኮ ደሬ አላልኩሽም። ግን ደግሞ እግርሽን እንደዚህ ሆነሽ ልትሄጂ አትችይም። ግቢና ትንሽ አረፍ በይ። አይ እኔ በቃ ወደ ቤቴ መሄድ ነው የምፈልገው። ትሄጃለሽ እኮ ግን እስከዛ ድረስ አረፍ በይ። ዛሬ እንደ ፌንጣ እየዘለልኩም ቢሆን እየተሳብኩኝ ቢሆን ቤት ሄጄ ማድረግ ነው የምፈልገው። ታውቂያለሽ እኔ ልሸኝሽ አልችልም። ወይ ነው የሚሸኝሽ እንዳልሽ የለም። ቢያንስ እስኪመጣ ድረስ ገብተሽ አረፍ በይ። እሺ ነገ እንዴት ነው ስራ መሄደው? በይሽ እጅ ክፈቹ። እሺ በቃ ግቢና አረፍ አድርጊ። ተኛች? አዎ አልተኛም ብላ በጣም አስቸግራኝ ነበር። በመከራ አስተኛሁት። እግሯ ትንሽ ሳይጎዳ አይቀርም። አዎ እንደው ድንጋጤ ሆኖባት አላስተዋለችውም እንጂ ሌላም ቦታ ሳትጎዳ አትቀርም። እኔ እኮ የገረመኝ ጨዋታዋ ነው። አንተ ደግሞ እሷንም እንደዚህ እንዳትላት። ኧረ ልላት። ክብሮምስ? እኔ እንጃ ካርድ ልግዛ ምናምን ብሎ ሄደ። የሚሄድበት ነበረው መሰለኝ። ምሩም እኮ እመጣለሁ ብላኛለች። እና እራት አንበላም? ወይኔ ሰኒን ሳላስበላት ነው ያስተኛዋት። አይ አሁን አትቀስቅሻ፣ ስትነሳ ትተዋል ይሻላታል። እሺ በቃ እኛ እንብላ። አይ ኮሰረቴ ትገርም ልጅ ነች። አረ ልብስ ልቀይር። ግን ደግሞ ስትነቃ እንዳደነግጥ ቁልፊቷ ልሸፍናት። አንተ ምን እያደረክ ነው? ምንም ደረጃው ለተሳካ ሲል አፍነህ ልትገለኝ ነበር አይደል? እንዴ ምን ማለት ነው? ያምሻል እንዴ? እና ምን ልታደርግ ነበር? እስኪ መጀመሪያ ተረጋጊ። ሴት ልጅ ረጋ ስትል ለሚያምርባት።
ልብሴን ልቀይር ነበረ። አጋጣሚ ከተነሳሽ ደግሞ እንዳደነግጭ ብዬ ልሸፍንሽ ነበር። ፓ በጣም አርቆ ሀሳቢ ነህ። እና ሌላ ተጥደ ነው የምትሸፍነኝ? አዎ ኮሰረቴ አርቄ ያስባለሁ። ኮሰረት እንኩኝም በሱ ቢላ አይመለከትህም። እሺ ልብሽ ብዬ እኮ ነው። ወይ ኮሰረቴ ምን አይነት ቀልቃዳ ልጅ ነች? ቆይ ሰው እንዴት ደረጃ ይስጣል? ካልደረሰብሽ አታውቂም። ሲጀመር እኮ ጽናት ጉዴ ሰራች። እንዴት? እዚህ ኪችን ካልገባሽ ብላ የኪችን መጋኛ አስመትታኝ ነው። አይዞሽ ሞች ከመው ደነሽ እንዴት ናችሁ? እኔ የምልሽ ናሆም ይመጣም እንዲህ ወደ ቤት ይወሰደኝ በእናትሽ። እናቱ ጋር ሄዶ ነው ይመጣል። እግረሽን አልተሻለሽም እንዴ? ይራመዳል እግዚአብሔር ይመስገን። ግን ታሹ ድንገት ወለምታ እንዳይሆን ከሱ ይልቅ ግን ጉሮሮሽን ታዩ። ለምን ሲጀመር የምሄድበት አላልክም ነበር እንዴ? ስትወርቅ የጮሽበትን ነው። እሳይ ለምን ጥሩምባ እምቢልታ ለምን ሁሉንም አልነፋም? ምን አገባ? ጮኸ ነበር። እኛ ከውጭ የተጮኸ መስሎን ደረጃው ላይ ሁላ አልፈናት ሄደናል። ሰንዬ አይ እንደምታየኝ የሰው መሳቂያ ሆኜ ልሻለሁ። ምንድን ነው? ምን ተፈጥሮ ነው? አይ እኔ በቃ እንደውም ነው እስከሚመጣ ከምጠብቅ በሄድ ይሻለኛል። ወይ ሰንዬ እኔ ምንም አልልሽም፣ ተቀመጭ። ኧረ እባክሽ ስቀሽ ከጨረስሽ በኋላ ነው እንደውም ሄዳለሁ። ውይ እኔ ልሙት ሰኒ፣ ብቻሽንማ አትሄጂ። እንዴ ሄዳለሁ ጽናት፣ ምን አደርጋለሁ ታዲያ እዚህ? ወይ እሺ እኔ ልሸኝሽ? ቤቱስ ኪራስ? እሺ እሺ 10 ደቂቃ ታገሽ፣ መድኃኒት ወሰደና እኔ አደርስሻለሁ። አይ እንደዛም አይሆንም፣ እኔ ብሄድ ይሻላል። እሺ ክብሮሜ፣ ማስቸገር ካልሆነብኝ አንተ አታደርሳትም? እኔም ወደ ሆነ ቦታ ልሄድ ነበር። እስኪ መንገዳችን አንድ ላይ ከሆነ ችግር የለውም፣ እሸኛታለሁ። እኔ ካንተ ጋር ልሄድ አላደርገውም። በሬድ ሄዳለሁ። ወደ ቤትስ እሺ ማን ያስገባሻል? በሬድ አልፈልግም፣ ከሱ ጋር አልሄድም፣ አላደርገውም። ሰኒ ሄሎ አባ፣ ደህና ነኝ። አንተ ጋር ስራ ጥሩ ነው? እሺ አባ አትጨነቅ፣ እኔ ደህና ነኝ። በቃ ደህና ነኝ፣ እደውልልሃለሁ። እሺ አባ። ቆይ ለምን ሁላችሁም ድክመቴን አሳያችሁኝ? እኔ ትላንት ደካማ ነህ ብላችሁ ዛሬ ጠንካራ ነህ ብትሉኝ የምሰማችሁ ይመስላችኋል? እናንተ ያስመሳይ ኑሮ አይደል እየኖራችሁ ያላችሁት? እኔም እሱን ህይወት መኖር አያቅተኝም፣ አሳያችኋለሁ። ፈጣሪ ወይ ዛሬም በህይወት አለው አልገደልከኝም። ቤተሰቦቼ እኮ ናፈቁኝ። እንደዛ የምጣላት እህቴ ራሱ እንዴት እንደናፈቀች። መቼ ነው ከእነሱ ጋር የምታገናኝ ወስደኝ? ጠዋት ስነቃ እዚች ምድር ላይ ራሴን በህይወት ማግኘት እንዴት እንደሰለች።
ደግሞ ሂጅ እስኪ ያን ቡና ልጠጣ። አንተ ያማል እንዴ? ምን ነው ፈጣሪ ግደለኝ ስል ሰው ልታስገድለኝ? አቦ ዞር በላ ብራዘር። ደግሞ በልብስ ማበድ ጀመራችሁ? አዎ ብቻለሁ። ከፈረቅ ደግሞ ልፈርምልህና ግጭ። አድናቂ ነኝ ብለህ ነው ፈርምልህ? አዎ እናቴን ያጣኋት ዕለት ነው ያመመኝ። እንደውም በጸጸት አለንጋ ከምገረፍ ገላግለኝ ና ጨርሰኝ። እና እኔ ቅዱስ ላይ ነው እንዴ የምትገላገለው? ሌላ አማራጭ ተጠቀም። ወደ ሞቴ እየሄድኩ ነው ያቆረጥከኝ። ይሄንን አየሁ እንዴ? ምን ነው ቆይ አንተ ወጣት አይደለ እንዴ? ወጣት ተስፋ አይቆርጥም ያለማን። ያውልህ ቆይ ስማኝ፣ የገንዘብ ችግር ከሆነ እኔ ልሰጥ እችላለሁ። ገንዘብ እኔነትን ያሳንሳል። ቆይ እንደዚህ አትበል፣ ተረጋግተህ አስበበት እንወስናለን። ለነገሩ ለምንድን ነው ካንተ ጋር የማወራው? ቆይ ሲጀመር ታውቀኛለህ። በቃ ልሂድበት። ቆይ እንጂ ምን ማለት ነው እንዴ? በዚህ ሁኔታማ በፍጹም አልለቅህም። እና ልትገጨኝ ተስማማ ማለት ነው? ያው በለው። ባይሆን አሸኛኘት እንዳደርግልህ ጠርሙስ እያጋጨን ብናወራ ምን ይመስላል? ከዛ እንወስናለን። ኦኬ እኔ ዛሬ ብራዘር ማን እችን ሰዓት እንጂ ማን ይሄን ቀን ለፋለ? በል ቶሎ በል። ደረቅ እኔ ደረቅ አይደለሁም። ደረቅ ሰው ሳገኝም ማድረቅ ይመቸኛል። በቃ ምን አድርቀኝ አንጣ። ለምን የምትናደጂው? ቆይ ለምን አንተ አትወኝ? ውጣልኝ እንጂ። እንዲያውም የኮሰረት ወጥ ሳልበላ አልወጣም። ስንት ያስዋል። ምግብ መብላት ነው የፈለግከው? እሺ ሻይ በዳቦ በልተህ ትወጣለህ። እኔ ህፃን ልጅ አይደለሁም። እንግዲህ አይደለ እንዴ? የተሰጠህን በልተህ ልቅ በል በቃ። አይ እባክሽ ያለውን አቅርቢ። ባይሆን ድጋሜ እያየሽ አትሄጂም እንዴ? መኩሪያ ጉድ አደረከኝ። ማን ነው መኩሪያ? እኔ ክብሮም ነኝ። አንተ ለምን አወጣልኝ? ተወኝ በቃ። እንዴት ነው የምወጣው? የሆነ ያለ ነገር ልብላና እወጣለሁ። ደግሞ እያየሽ አትሄጂም እንዴ? መኩሪያ በይ። እኔ ክብሮም ነኝ። ምን አገባኝ? ያገባኛል። እስኪ ተጎዳሽ ምንድን ነው? ወይ ልልሽ እንዴ? አልፈልግም። እስኪ ወደዚህ ያለው አልፈልግም፣ እንዳንቀኝ። እኔ ለራስሽ ብዬ ነው። ምን አትንኩኝ፣ ያዙ ይልቀቁኝ ነገር ምን ማለት ነው? ምን ሆነሽ ነው? እያየሽ አትሄጂም? መጀመሪያ ነው እኔ መኩሪያ አይደለም ክብሮም ነኝ። አንተ ምን ክብሮም ነህ? ደባልቀው ነህ እንጂ። ምኑን ኮሰረቱን ከወጡንም ደባልቀው? ወይ በቃ ትቼዋለሁ። እንደዚህ ማለት አትችልም። አንዴ ብቻለሽ ነው ወይኔ በቃኝ። ስንት እንተኛ አሉ ጠገብኩ። ይኸውልሽ ቺል ስታገባ ነው የከሳችሁ እንዳታስብ። ማነው ደግሞ እንደዛ እንዴ? ማነው እንደዛ ነው? ማንም አይለኛል። ሩቅ ሳትሄጂ እማዬ እራሱ ሳላስመዝናት ሄድኩኝ ያለሽ ስትቆጭ ነበር። ለምን? ያው በወር ውስጥ ስንት ኪሎ እንደምትጨምር እንደምትቀንሽ ቼክ ለማድረግ ነው። ትቀልድብኛለህ። ምን ላድርግ ብለሽ ነው? ለቀልድ ነው የተፈጠርኩት። ለዛ እኮ አንተ የተፈጠርከው ማለት ነው። እኔ የምልሽ ሙሪ፣ ሰኒ ግን በጣም ተጎድታለች። አዎ እግሯን አሟታል። ትንሽ ሳትጎዳ አትቀርም። እኔ እኮ በእናትሽ እማዬ ይዛ አልለቅም አለችኝ። ክብሮ ማደረሳት አይደል? አዎ ብታይ ከሱ ልጅ ጋር አይጥና ድመት ነው የሆኑት። ቀርበው አልወደደውም። አዎ እያለችኝ ነበር። እንደውም ለምን አልደውልላት? አይ ሙሪዬ ተኝታ ከሆነ እንዳትቀሰቅሻት።
እድሜዋ ረጅም ነው። ስናነሳት ደወለች። ሄሎ ሰኒ፣ እንዴት ነሽ? በሰላም ገባሽ? ቅድም እኮ ስደውል አታነሽም ነበር። ምን ነው? ምን አረገሽ? ምግብ ስሪ ብሎሽ ነው? እሺ በቃ ደውዬ እውጣለዋለሁ። ምንድን ነው? ክብሮ ምን ሊይዞት ነው መሰለኝ። ምግብ ካልበላው አልወጣም ብሏት እየሰራሽ ነው። ደውለሽ ውጣ በይው እኮ ነው ብትለኝ። ኧረ ይመችው። በቃ ሰው ማድረቅ ይወዳል አይደል? ወንዶች እኮ እንደዚህ ናቸው። ኧረ የጅምላ ጭፍጨፋ ወንዶች ብለሽ እንዳለ በአንድ ማጨት ትጨፈጭፍናለሽ። ይሻላል በጅምላ መጨፍጨፍ ይሻላል። ሻይጥ አንቺ ሴት ግድ የለሽም። እሺ በይና ታዩ። ደህና ነኝ። አሁን ወደምትሄድበት ሂድ በእናትህ። ይኸው ምላስሽ ራሱ እኮ ተያይዟል። እና ምን አድርጊ ነው የምትለኝ? አሞሻል ማለት ነው። ይኸውልሽ ምናልባት ስትወድቂ ወይ ጭንቅላትሽን መቶሽ ሊሆን ይችላል። ግድ የለሽም ታዩ። በቃ ምግብን ሰጠዋ። አሁን ሂድልኝ። ኧረ ይሄ ጎመዘዘ ሻይሽን በገብስ ዳቦ አብለተሽኝ ደግሞ ምግብ አበላው ታያለሽ እንዴ? እሱም ሲበዛብህ ነው። አሁን ተወኝ እንድተኛበት። ይልቅ ተነሽኝ፣ ሂድ ሆስፒታል። ጭንቅላትሽን መታየት አለብሽ። እስካሁን ቆይቶ ነው የሚያመኝ ታዲያ? ቅድም ድንጋጤም ስለነበር ሊሆን ይችላል ያልተሰማሽ። በቃ ዝም ብለህ ሂድ። ምግብ አዝና ስበላ ይተወኛል። እንዴት ወጥተሽ ልትቀበዩ ነው ወይስ ብቻሽን ለመብላት ነው? እና ከምሰራ ይሻል ደግሞ። በቃ ሂድ ውጣልኝ። አማርኛ አሰማም እንዴ? ከመሄዴ በፊት ግን ኪችኑ ሊያው። ኪችኑ ወዴት ነው? መውጫ በሩ በዚህ በኩል ነው። ሂድልኝ። አንተ ሰውዬ ናውጣልኝ። ምንድን ነው ቆይ ችግሩ? ኧረ ይሄ ጅብራው እንደው አናት ላይ በወደቀብህ። ወይኔ ኪሩን ናይ ገርመሃል። እናቴ ደካማ ነው ብለህ ህመሟን ደበቀች። አይደለም እኮ ላንተ አስበዋል። ማሰብ እንደዚህ ደካማነትን ማሳየት መሆኑን አላውቅም። እኛ ሰዎች ልክ ነን ብለን የምናስበው ሁላችንም የራሳችን አስተሳሰብ አለ። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያስታምሙት ምንም እንዳልተፈጠረ መቶ አጫውቶኝ የለም። እስቲል ሆስፒታል ስትገባ እንኳን አያቴ እንደታመመች አድርገው ነበር የደበቁ። ብቸኛ ልጅ ነኝ ነበርኩ ማለት በስተርጅና ወለዱ። ደግሞ ምንድን ነው የምታወራው? ነበርኩ ስትለኝ ነው። ቆይ ሲጀመር አንተ ማን? ለምንድን ነው እንደዚህ እያወራሁ ያለሁት? ቅዱስ እባላለሁ። ብዙ ጊዜ ህመማችንን ለማያቀን ሰው መናገር ይቀለናል። የሚያቀን ሰው እየገመተ ስለሚሰማን ለማያቀን ሰው ማውራት ይቀለናል። ማነህ? ምንድን ነው? እንደምቾት አሁን ይጨመርላ። እንደዚህ ሰከሬ ራሱ እንድጠጣ ታበረታታኛለህ? ምን ነው መቼም እንደሚኖር ሰው ጨጓራዬን ብለህ አስበህለት አይደለም? ምን ማለት ነው? ቀላል እኮ ነው። አንተ አሁን ሬሳ ሆነሃል። ቅድም ባሊዝክ ኖሮ ይሄኔ ሞተህ ሬሳ ነበርክ። ስለዚህ ለእኔ አሁን አንተ በቆም የሞትክ ሬሳ ነህ። ታውቃለህ የሰደብከኝ እኮ እንዴ! ራስህ እኮ ነው እንደዛ እንድል ያረከኝ። እና እኔ ነኝ የቁም ሬሳ በለኝ አልኩ። ምን ነው መቀበል ከበደክ? ራስህን ብታጠፋ ኖሮ እኮ ሬሳ ነበርክ። አይ በቃ ዜጋ እናውቁ። ምን ያስቃል? ቅድም ራሱን ሊያጠፋ የነበረው ሰውዬ አሁን ለምን ተናገርከኝ ክብሬ ተነካ ብሎ ዘራፍ ይላል። እንደዚህ ስላልከኝ መኖር የሚያጓጓኝ መሰለኝ? በደንብ ነው የሚያጓጓ። እስኪ አስበው፣ ራሳቸውን ላንተ ብለው ከሰጡ፣ ላንተ ብለው ብዙ ነገር ካደረጉ፣ ከሚወዱክ ሰዎች ተለይተ ራስን ልታጠፋ ከወሰንክ ሰው ከዚህ በላይ ራስ ወዳድነት አለ? የነሱ ደግሞ አስመሳይነት። በቃ ሙት ወቃሽ አትሆን። ሙት የሚወቀስ ቢሆን እኔ ቤተሰቦቼን እድሜ ልኬን ረግማቸውና እወቅሳቸው ነበረ።
አልገባኝም። ሞተብኝ ነው እንዴ? አይ የለም አድርገውብኝ ነው። ቆይ ማን ምንድን ነው? ለምንድን ነው የማትነግረኝ? ስንቴ ልንገርህ? ቅዱስ ነኝ አልኩ እኮ። ያው ስሜ መኖር ያልቻልኩ እርኩስ። ለምን እንደዛ? እንደዚህ ሰክረህማ አልነግርህም። ይኸውልህ ነገ በዚህ ስልክ ደውልልኝ። የምደውልልህ ለቅሶዬ ላይ እንድትመጣ? በፍጹም አይደለም፣ ግን አንድ ነገር ልለምንህ። ምን? ነገ 10 ሰዓት ላገኘህና ከዛ በኋላ የፈለግከውን ትወስናለህ። አሁን ወደ ቤት ውሰደኝ። መኪናዬን ነዳጅ ጨርሳለች። እና በምን እንሂድ? በእግራችን እንሄዳለን። በእግራችን ትቀልዳለህ እንዴ? በአንድ ላይ ጥረን። ጠራልኝ ራይደር